ቤቲ የተወለድሽውና ያደግሽው ወሎ ሰቆጣ ነው? ዋክምራ ሰቆጣ። ዋክምራ። እዛ መወለድ ምን አይነት ስሜት ይሰጣል? ያኮራል። እግዚአብሔርን ፈርተህ እንድታድግ ያደርጋል። ለሰው ሁሉ ቀና እንድታስብ ያደርጋል። ከልቤ ነው፣ የምሬ ነው። በጣም ጸዴ ህዝብ። የልጅነት አስተዳደግሽ እንዴት ነው? መካከለኛ አይነት ነገር እንደዛ ነው። ቤተሰቦችሽ መተዳደሪያቸው ምን ነበር? አባቴ ኮንስትራክሽን ላይ ነው የሚሰራው፣ ኮንስትራክሽን ላይ ውሃ ምናምን ላይ። እናቴ ጠላ ነው የምትሰራው፣ አሁንም ትሰራለች። እና አሁን ላይ ደግሞ የቀን ስራ ምናምን አንድ ላይ። የቀን ስራና ጠላ አንድ ላይ ማለት ነው? አንድ ላይ ጠዋት እሱን ትሰራለች አላቸው። አሁን የሆነ ፓኬጅ የሚሰሩት ነገር አላቸው፣ ይሄ ከተማ ላይ የሚሰራ ነገር ማለት ነው። እሱ ላይ ትሰራለች እስከ 6 ሰዓት ምናምን። ከ6 ሰዓት በኋላ ደግሞ ጠላ ይሸጣል። ሌሎች ወንድሞች አሉች ማለት ነው እሳቸው የሚያስተዳድሯቸው? አዎ እናቴም አባቴም ተለያይተው ነው የሚኖሩት፣ ሌላ የተለያየ ህይወት። ስለዚህ ቤት ያሉት ልጆች ለማስተዳደር የእናትሽ ዕጣ ፈንታ ልጆች ማስተዳደር ላይ ወድቋል ማለት ነው። ስለዚህ ጠላውን ይሸጣሉ፣ የቀን ስራውም አለ። አዎ ታይ በጣም ቆንጆ እናት ነው ያለኝ። ላይፍ ትንሽ አይዞሽ። ቪዲዮ ላይ እንደገባኝ ይመስለኛል እንግዲህ ያው ዩኒቨርሲቲ ገባሽ ተመረቅሽ እና እንደዚህ አይነት ስሜት የሚያድርብሽ በቃ ስራ ይዤ እናቴን አግዛለሁ ስትይ ነው ስተቱ የተፈጠረው? ያ በጣም ይሄ በተለይ የመጀመሪያ ልጅ ስትሆን ሁሉም ሬስፖንሲቢሊቲ ኢቭን ባይሰጡህ እንኳን እንዳለክ ይሰማል አይደለ? ሁሉም የመጀመሪያ ልጅ እንደዛ ነው። እኔ እንደዛ ነው ማምነው። ላይ በቃ ሁሉም ፋሚሊ ምናምን ብዙም አይደለም እውነቱን ስነግር። ሶ ግዴታዬ እንደ መጀመሪያ ልጅም እና ደግሞ እንደ እኔ ያለ እድሜ አድጌ ይሁን አርጅቼ አላቅም ልቤ በራሴ ነው ዩኒቨርሲቲ እየሰራው ነበር መማራው። ሶ ምን ትሰሪ ነበር? ሜካፕ ሰራ ነበረ። በቃ የተገኘውን ማለት ነው። ስራ አትልቂም? ያው የተገኘውን የወንዶች ፀጉር ቤት ሰራ ነበረ። ብዙ ነገር ሰራ ነበረ። ጎበዝ። እሱን ሰራራለሁ ምናምን በቃ ዩኒቨርሲቲ እንደዛ አለቀ። ግን ዩኒቨርሲቲ ሲያልቅ ምናምን ደግሞ ያው የተማርኩበትም አርቲስት መሆን ህልም አለ፣ ሙዚቀኛ መሆን በቃ አንድ ላይ ህልም አለ ምናምን። እሱን ለማሳደድ ገንዘብም ደግሞ በደንብ አገኛለሁ፣ ፋሚሊ ላይፍ ቀይራለሁ ምናምን የሚል ነገር አለ እኮ። አሁን በዚህ የመከራና የችግር ህይወት ውስጥ እንዳለፈችዋ ቤቲ እንዴት ያን ስህተት ሰራች ማለት? ብዙ ጊዜ አይተሽ እንደሆነ በምቾት ውስጥ ማደግ ነው በአብዛኛው ለስህተት የሚያጋልጠን። በመከራው ስናልፍ ግን ያው ወርቅ በእሳት ይፈተናል አይደለ? ስንፈተን ለምናደርጋት ነገር እንጠነቀቃለን። ወደኋላ ሄጄ እየወቀስኩሽ አይደለም፣ ግን እንዴት አንቺ ስህተት ያልሽውን ነገር እንዴት ተሳሳትሽ? ራሴን ነው ሙሉ በሙሉ ብሌ ማድረግ የምችለው እውነቱን ስነግርህ። ግን ደግሞ የማይካድ ሀቅ አለ፣ የልጅነት ትራውማ። እኔ እማምነው አሁን እናት ሆኛለሁ አይደለ? ትንሽም ቢሆን እቺ ያሳለፍኳት ትንሽዬ ነገር ጠንካራ እንደሆነ አድርጋኛለች። እግዚአብሔር ይመስገን። ልጄን የመሰለ በጣም መወደው ደስተኛ የሆንኩበት ልጅ ሰጥቶኛል። እግዚአብሔር ይመስገን። ምንም ነገር ሊፈጠር ይችላል፣ ግን የልጅ ላይፍ ላይ የእናትና የአባት ትልቅ መሰረት ያስፈልጋል። አብሮ መኖር አዎ በጣም ግዴታ ነው። ሜቢ ያኔ በልጅነቴ ነው የተለያዩት ምናምን። ሶ ያ ትራውማ ኖሮብኛል። አይ ዶንት ኖ ብቻ ሳዲቅ ኖሯል መሰለኝ አይደል? ሶ ፍቅር ፍለጋ አለ፣ ሁሉም ሰው እንዲወድህ የምትፈልገው ነገር አለ። እንዲወዱክ የምታደርገው ነገር ደግሞ ራስክን ያሳጣሃል ምናምን። በዛ ላይ ልጅነት፣ ወጣትነት፣ ከማን አንሳለሁ ባይነት ምናምን እሱ ይመስለኛል ብዙ ስህተት እንድሳሳት ያደረገኝ እሱ ይመስለኛል። ቆይ ፋና ላምሮት ተወዳደርሽ? ኦኬ። ስንተኛ ወጣሽ? አይ እሱ ነገር የመጀመሪያው ራውንድ ላይ 4 ሲቀሩ 5ኛ ላይ ተሰናበትኩኝ። እሺ። ከዛ አሸናፊ ገባው። ብዙም አልሄድኩም። 3 ራውንድ ምናምን ሄጄ ከዛ በቃ ተሰናበትኩኝ። የልጅሽ አባት ስሙ ይቅር ለጊዜው ግን ፋና ላምሮት ላይ ተወዳዳሪ ነበረ። አረ ይሄ ነገር ማንነቱም ስራው ምናምን ይቅርብኝ። ግን በቃ አብራችሁ ነው ያላችሁት? አይደለም። አሁን ለብቻሽ ልጅሽን እያሳደግሽ እንደሆነ ይሰማኛል። ተሳስቻለሁ? አይ የእናቴ ታናሽ ወንድም አለ፣ ወንድሜ ማለት ነው። ብዙ ስትራግሎችን ምናልባት እንዳላሳልፍ ያደረገኝ በቃ በጣም ያገዘኝ ከራሱ ህይወት ቀንሶ የሰጠኝ ወንድሜ አለ። አጎት ብያላርቀው ማጎት ሩቅ መሰለኝ አይደል? አጎት ይርቃል። ወንድሜ እሱ ጋር ያለሁት። ምክንያቱም ብዙዎች ልጅ ልክ እንደዚህ አይነት ቪዲዮ ስትለቂ የብዙዎች ጥያቄ እንዴ ልጅ ከወለድሽ
ከዩኒቨርሲቲ ተመርቀሽ ስራ ከመጀመርሽ በፊት ከሆነ ይሄ ነገር የሆነው በዚህ ደረጃ ለምን ታለቅሻለሽ? ለምን ትጎጃለሽ? የልጅሽ አባት ሴት አለ አይነት ጥያቄዎች ስላየሁ ነው። አሪፍ ጥያቄ ነው። በነገራችን ላይ ሁለታችንም ወጣት ነን። ተመሳሳይ ህልም ነው ያለን ሁለታችንም። ድንገት ሁለታችንም ተዋደድን ምናምን ተፈጠረ ይሄ ነገር። አይ ቲንክ ወንዶች ይደነግጣላችሁ አላውቅም። እንደነግጣለን እኛም በነገራችን ላይ ግን የወንዱ ይለያል እና ሪስፖንሲቢሊቲ ቶሎ መቀበልን በቃ አምኖ ቅብል የማለቱም ሴት ትሻላለች መሰለኝ። እኔ እንደዛ ነው እኔ ላይ የተፈጠረው ነገር። እኔ ተቀበልኩኝ በቃ እግዚአብሔር ያውቃል የሚለውን ነገር ነው የተቀበልኩት። እሱ ደነገጠ። አይ ቲንክ ደነገጠ። ወጣት ነው 25 ዓመት ነው። ብዙ ነገሮችን እንሰራለሁ ብሎ በጣም አሪፍ መንገዶች ይዞ ያለ ድንገት ይሄ ነገር ሲፈጠር ምናምን አባት ሲሆን ደነገጠ። ያኔ እንደዛ ነው አንደርስታንድ ማድረገው። ስለዚህ ልጅሽን ያውን ቀደም እንዳልሽው አንቺ ያሳደግሽ አለ አሁን ይጋና አሁን ስለዚህ ኃላፊነት መሸከምሽ ነው። ከቪዲዮሽ እንደገባኝ ከሆነ ራስሽን እንድትጠይ ያረገሽ፣ ራስን ስለማጥፋት እንድታስብ ያረገሽ ቤቲን እኮ ማስባት በዚህ ሰዓት እዚህ ነገር ላይ አይደለም ያልተዘጋጀሽበትን ህይወት ለመኖር ስትገደጅ መሰለኝ። አንደኛ እሱ፣ ሁለተኛ ደግሞ እንደ ወጣትነቴ እንደ ቤተሰብ ማስተዳደር እንዳለብኝ ኃላፊነት ስሜቴን መቆጣጠር አለብኝ። አይ ቲንክ ብዙ ወጣቶች ላይ ያለ ነገር ይመስለኛል። ሰደንሊ ይሄ ነገር ሊፈጠራል ግን መቆጣጠር ነበረብኝ። እኔ በመውለዴ ብቻ የኔን ህይወት ብቻ አይደለም ላጊያ እንዲሆን ያደረኩት የእናቴን፣ የአባቴን፣ የቤተሰቦቼን፣ የእህቴን መርዳት ባለብኝ ሰዓት መርዳት አለመቻሌ እሱ በጣም ብዙ ነገር አበላሽቷል። ቆይ ቪዲዮን ከፖስትሽው በኋላ ከቲክቶክ ላይ ብዙዎች ተቀባበሉት። እርግጠኛ ነኝ ማዘርም ያዩታል፣ ቤተሰብ ያዩዋልና ምን ነበር የነሱ ስሜት? ማንንም ጋር አላወራሁም። አይገርም? ዝም አሉኝ ሁሉም። ምክንያቱም ተረዱሽ? አልጠበቁም። እንዴት ሁሉም ሰው ዝም ነው ያለው? ማንንም አያውቅም። ሁሉ ጀርባ ምናምን ተደረገ ብዬ ያልተደረገ ነገር ጥሩ ነገር እንዲመስል አድርጌ ያደረኳቸው ነገሮች አሉ። እሱም ስላለ በቃ እኔ በጣም አሪፍ ላይፍ ምኖር ነው የሚመስለው ሁሉም ሰው ምናምን። አሁን ግን ፋይናሊ በቃ ግዴታ መስራትና ምናልባት ይሄ ነገር ለበረከት ይሆን የመጣው ልጅ ሲሰጠኝ ለኔ ህይወት በረከት ይሆን እሱን አለማመኔ ይሆን እንደዚህ ያደርገኛለው ብዬ በማሰቤ ነው ይሄ ነገር የወሰንኩት። ብዙ ጊዜ አሁን ባንቺ ህይወት ላይ እኔ እህቶች አሉኝ፣ ልጅ አለኝ፣ በዙሪያ የማያቸው ነገሮች አሉ። ያንቺ ህይወት ለሌላው መማሪያ እንዲሆን ነው አይደለ? አንቺም የመጣሽው ወደፊት ካንቺ ተነስተሽ ለምሳሌ ይሄንን ባላረኩት የምትዩ ወይም ደግሞ ይሄንን ባላረግ ኖሮ እኮ ይሄ ነገር አይፈጠር የምትዩ ነገር አለ ለሌሎች አሁን እንደ መንገድ የምትጠቁሚያቸው? አዎ የመጀመሪያው በቃ ይሄ በተለይ ደግሞ ትምህርት ተመርቀን ምናምን ቀጥታ ወደ ራስ ላይፍ ምናምን ብቻ ሳይሆን በጎን ማስኬድ እኛን የሚጠብቁ ልቦች እንዳሉ ማስተዋል ያስፈልጋል። እኛ የምናደርጋቸው እያንዳንዳችሁ ነገሮች ለኛ ብቻ ሳይሆን ለሌሎች ሰዎችም ተጽዕኖ አለው። ጥሩ ነገር ካደረግን የሚያስደስታል እነሱ፣ ካላደረግንም እንደዛው። ወጣት ነን፣ ስሜት አለ ምናምን፣ ግን መቆጠብ። እንደ ስሜት ምናምን ስትይ ግን ምን አረግሽው? ለምሳሌ ወደ ኋላ ተመልሰሽ ቤት ያደረገችውን ነገር ስታዩ የሚጸጸተሽ ምን ነገር አለ? ኧረ ወይኔ መጨፈር አገሩም ደግሞ በጣም እንደዛ አይነት ሰው አይደለም። በቃ እንዳልኩ ፍቅር ፈላጊ ነኝ። በጣም ነው የምወደው። ፍቅር አሸነፈሽ? አዎ በቃ ወደድኩት ልጁን። ታውቃለህ ተዋደድን እንዴ እመቤቴ። እሱም ወዷል። አዎ በጣም ነው እኮ ምን ዋደደውና ግን በቃ ሆነ አንዳንዴ እንዴ። ግን ለምን የሞቀው ነገር ወዲያው ቀዘቀዘ? እንግዲህ እግዚአብሔር እኔን ሊያስተምረኝ ፈልጎ ይሁን ጠንካራ እንደሆን ፈልጎ። ቆይ ሞቆ ነው የፈላው ወይስ ሳይሞቅ ፈላ ነው? ሞቆ ቢፈላ ኖሮ አሁን አይቀዘቅዝም ነበር ብዬ አስባለሁ። ግን ደግሞ የሆነ አንዳች ነገር አለ። አሁን አነጋገርሽ ላይ እንዲህ ያልሻት ነገር የሆነች የተፈጠረች ድንገት ያለሽ ነገር ያለ ትመስላለች። እንዲህ ነገር ነገር አዎ ረሳው። እቅዶቼን በሙሉ ረሳሁና የራሴ ስሜት ላይ ብቻ ትኩረት አደረኩ። እሷ ነገር ናት እኮ በጣም ዋጋ ያስከፈለች። ግን ተማርኩ። በዚህ ኦኬ ቁጭ ያልሽና ራስሽን ቤቲ ምን ነው ብለሽ ራስሽን ወቀሽ? አዎ በደንብ በደንብ እና በደንብ ደግሞ እንዳበላሸውም እዚህ ነገር ላይ አሁን ያሳለፍኩት ብዙ ነገር አሁን ፕሬግናንሲ ታይም በጣም ብዙ ነገር አሳልፈ። ማርገዝሽ እንዴት አወቅሽ? ከረጅም ጊዜ በኋላ ነው፣ ከ4 ወር በኋላ ነው ያወቅኩት። 4 ወር አላወቅሽም? አላቅም፣ ምንም ነገር አላቅም። ከላካያ ምናምን የሚባል ነገር አለ አይደለ? እንደዛ እንጠቀማለን ሴቶች አይደለ? እሱ ነገር ያለ ነበር የሚመስለኝ ቀኑ ማለት ነው። አላቅም እንዴትም እንደተፈጠረ እውነት ነው የምነግርህ።
ስለዚህ 4 ወር ሙሉ ይሄ ማቅለሽለሹ ምናምን እንዴት አለፈ? እዚህ አይነት ስሜት አልተሰማኝም። እኔ ልጅ ወንድ ነው እግዚአብሔር ጭራሽ አልተሰማኝም። ወንድና ሴት ምናምን የሚባል ነገር አለ። ቆይ ሆርሞን ቼንጅ ሳላጋጠመሽ? አጋጥሞኛል። በጣም ግን ጨጓራኝ በጣም የምታመም ነገር ነበረ። ግን በምን አሳበብኩኝ? በዩኒቨርሲቲ ምግብ። ስለዚህ ሊመስልሽ የሚችለው ልጅ አርግዘሽ ሳይሆን ምግብ ሳይስማማሽ ጋር በቃ ምግብ አይስማማኝም። በቃ በጣም ታመምኩኝ ምናምን። መጀመሪያ መቼም እርግዝናሽን ያወቅሽ ቀን ለዛ ዝግጁ አይደለሽም። ምን ነበረ የተፈጠረው ስሜት? ማለት እንዴት ተቀበልሽ? ፊት ለፊቴ የኪዳነ ምሕረት ስዕል ነው ነበረችና እኔ ማርያምን አላውቀውም። ስም አየሁት፣ ዝም በቃ ዝም ቁጭ። ምንም ነገር አእምሮዬ ምንም ነገር አያስብም። ግን ደግነቱ ይሄ የማስወረድ ምናምን የሚባለው ሐሳብ በተአምር አልመጣም አእምሮዬ ላይ። በቃ ቤተሰቦች ወይም ምንም ክፍለ ሀገር ምናምን በቃ በጣም ትልቅ ኃጢአት እንደሆነ ነው ያደግነው የምናውቀው ማለት ነው። ጭራሽ አልመጣልኝ። ዝም ነው ያልኩት በቃ። ከዛ ተነስቼ ሰሚነሽ ኪዳነ ምሕረት ሄድኩኝ። በቃ እሷ ናት በጣም ያረጋጋችኝ እውነት። በቃ ዝም በይው በስኪ ይለፍ። ከዛ አላቅም ዝም አልኩኝ። በቃ ስልኬን አጠፋው፣ ዝም አልኩኝ። በቃ ስልክ ቤቴን ዘጋው፣ ዝም። የት ወለድሽ? 9 ወር ሙሉ እናቴ ጋር ሄድኩኝ 8 ወር ሲሆነኝ። ሰቆጣ? አዎ ደፍሬ ሄድኩኝ። እሺ ደወልኩላትና የሆነ ሰዓት እህቴ ጋር ነው። እህቴ አየችኝ፣ ትንሽ እህቴ ማለት ነው። ነገረቻት። እናቴ አዲስ ነገር አለ። ምን አረገዘች እኮ፣ አረ ወንድ ልጅ እኮ ሊወለድልሽ ነው ምናምን። በጣም አስተዋይ በቃ በጣም ዘመናዊ እናት ነው ያለችኝ። በነገራችን ላይ ማርያም ዝም አለችና ይሁን እግዚአብሔር የሆነ ነገር ሊያመጣ ፈልጎ ነው መሰለኝ ይሁን አለች። ከዛ ተረጋጋሁ። ሌላው ምን አገባኝ ብዬ ማለት ነው። ከዛ ከግንቢ እንደወጣው ያከራየችና ያከራያለች ቤዚ ትባላለች። የሷን ስም አለመጥራት አልችልም። ባለውለታ ነች። በስማ ዝም አለችኝ። 4 ወር ምናምን ነው ቤቱን ዘግቼ። ትቆረቆራለች። ሰራተኛዋ አለች። ለዚች ልጅ ምግብ ስጧት ትላለች። ስሜቴን ተረድታው ማለት ነው። ስጧት ሰራተኛዋ እየመጣች ምናምን አንዳንዴ ትሰጠኛለች። አልፏል። በጣም ነው ሞት ማርያምን። እሷ አታውቅም እኔ ላይ ምን እንዳሳደረች ምናምን። እቺ ልጅ ስጧት። እዚህ ማለት አበረታቷት በእናትህ። እኔ የምር ባላወራው ባላስታውሰው ምናምን ደስ ይለኛል። ግን አናውቅም አልወጣም መሰለኝ ውስጤ። በቃ ትቼዋለሁ ምናምን በቃ አልፏል እኮ ተመስገን ብዬ እኮ ነው የማስበው። ግን የሆነ አንዳንዴ ሳስበው በቃ ትዝ ይለኛል ውስጤ። አልረሳውም አይገርም። እና በቃ ዝም አለችኝ። የቤት ኪራይ ምንም አልሰራም። በቃ ተኛለሁ። ይነጋል ሊመሻል አልጋ ላይ ሆኜ ይታየኛል ቀኑ ጨለማው ምናምን። ለማን በቃ ስልኬን አጠፋው። የሚረዳኝ ሰው እኮ አሁን ደውዬ እኮ እንደዚህ አድርጉልኝ ብል እኮ የሚያደርጉልኝ ጓደኞች እኮ አሉኝ። ቤተሰቦች አሁን እንደዚህ አድርጊልኝ አባቴን ብለው አይጨክንም እኮ አይደል? ግን እንዴት ፊታቸው ነው ያለው? ያው በጣም በጣም ነው ያፈርኩት። ኢቭን ቤዚ አከራይ አይደላትም። ቤዚን ራሱ ማየት ይከብደኛል። በቃ እንዴት ነው ማየት? እንደዛ ለፈ ፋይናሊ እሷ ነች ላረስሽ ምናምን ታይላላ አለችኝ። ላረስሽ ታይ እናቴ ጋር ሄዳለሁ። ያው ከባድ ነው እዛ ያለው። አሁን ቅድም ስትነግሪኝ ራስን ማጥፋት ራስን መጥላት የሚለው ነገር የነበረው እዚህ አይነት ስሜት ውስጥ ነው? እሳት እርግዝና ውስጥ ቢላ ይዤ ራሴን አግኝቼው አውቃለሁ። ማርያም በቃ እንዳልኩ ቤቴ ውስጥ ያለችኝ ማለት ነው ፍራሽ አለ፣ የኪዳነ ምሕረት ስዕል አድኗለች። በቃ እሷን ሳይ ነው የምረጋ። በምን አይነት ስሜት ቀሰቀሽና ያን ውሳኔሽን ሰረሽው? ወይም ደግሞ ምክንያቱም ብዙ ሰዎች ከዛ ራሳቸውን ያገኙትና ወደ ድርጊት ይገባሉ። አንቺ በምን ከዛ ሰይጣናዊ አስተሳሰብ ወጣሽ? እተኛለሁ ዝም ብሎ እኔ መቤቴ ማርያምን አላውቀው